ለ40 ዓመታት ያህል ካሊፎርኒያ ውስጥ ተኝተው የነበሩ ሰዎች በራሳቸው ቤት ውስጥ በጨለማ ይገደሉ ነበር። 13 ሰዎችን ገደለ። ከ50 በላይ ሴቶችን አስገድዶ ደፈረ። ፖሊስ ለዓመታት ያህል ሙሉ ፈለገው፣ ግን ሊይዘው አልቻለም። ይህ የጎልደን ስቴት ኪለር ታሪክ ነው። በ1970ዎቹ መጨረሻ ካሊፎርኒያ ውስጥ የሚኖሩ ቤተሰቦች በሌሊት ያለ ማንቀዳው ሊነቁ ነበር። አንድ ጭንብል ያደረገ ሰው በአልጋቸው አጠገብ ቆሞ ያገኙትም ነበር። ይህ ሰው በኋላ ላይ በተለያዩ ስሞች ይታወቅ ነበር። ኢስት ኤሪያን ራፒስት፣ ኦሪጂናል ናይት ስቴከር እና በስተመጨረሻ ጎልደን ስቴት ኪለር ተብሎ ተሰየመ። ማንነቱን ለ10 ዓመታት እንቆቅልሽ ሆኖ ቆየ። ፖሊስ በሺዎች የሚቆጠሩ ተጠርጣሪዎችን መርምሯል። ዲኤንኤ ከወንጀለኞች ዳታቤዝ ጋር አነጻጸረ፣ ግን ምንም አይነት ፍንጭ አላገኘም። ምክንያቱም ይህ ሰው ከዚህ በፊት በወንጀል ተይዞ ስለማያውቅ ዲኤንኤው በዛ ዳታቤዝ ውስጥ አልነበረም። ሰዎች ተስፋ ቆርጠው ነበር። ይህ ወንጀለኛ ፈጽሞ አያዝም ብለው አስበው ነበር። ግን በ2018 አንድ ነገር ተለወጠ። መርማሪዎች ከወንጀለኛ ቦታ የተገኘውን ዲኤንኤ ወስደው ከወንጀለኛው ዳታቤዝ ጋር ሳይሆን ከቤተሰብ የዘር ሐረግ ወይም ጂኖሎጂ ጋር አነጻጸሩት። ያገኙት ነገር ግን ሁሉንም አስደነገጠ። ጎልደን ስቴት ኪለር በ1970ዎቹ አጋማሽ ላይ በመጀመሪያ በቤት ውስጥ ስርቆቶች ነበር የጀመረው። በኋላ ላይ ግን ብዙም ሳይቆይ ወደ አስፈሪ ወንጀል ተሸጋገረ። በ1974 እና 86 መካከል ቢያንስ 50 ሴቶችን በካሊፎርኒያ ውስጥ አስገድዶ ደፍሯል። ዘዴው ሁልጊዜ አንድ አይነት ነበር። ቤቶችን አስቀድሞ ተመልክቶ የተጎጂዎችን የዕለት ተዕለት እንቅስቃሴ ያጠናል። ከዚያ በሌሊት ጭንብል አድርጎ ይገባና ተጎጂዎችን በሽጉጥ አስፈራርቶ እጅና እግራቸውን ያስራል። ብዙውን ጊዜ ጥቃት ከፈጸመ በኋላ ለሰዓታት ቤት ውስጥ ቆይቶ ምግብ ይበላና ከቤት ያገኘውን ንብረት ሰርቆ ይሄዳል። ከጊዜያት በኋላ የወንጀል ደረጃውን በማሳደግ ሰዎችን መግደል ጀመረ። በዚህ ተግባሩ 13 ሰዎችን የገደለ ሲሆን ብዙውን ጊዜ ባልና ሚስት አብረው እያሉ ይገድል ነበር። ፖሊስ ወንጀሉ የሚፈጸመው በተለያዩ ሰዎች እንደሆነ ያስቡ ነበር። ነገር ግን ከጊዜያት በኋላ የተረዱት ሁሉንም ወንጀል አንድ ሰው እንደሚፈጽማቸው ነበረ። ወደ 2018 እንመለስ። መርማሪ ፖል ሆልስ ለ20 ዓመታት ያህል ይህን ጉዳይ ሲከታተል የነበረ ሰው አንድ አዲስ ዘዴ ሞክሮ ነበር። ከወንጀል ቦታ የተገኘውን ዲኤንኤ ወስዶ ጌድማች የተባለ ድረገጽ ላይ ጫነው። ውጤቱም ወደ 10 የሚጠጉ የሩቅ ዘመዶችን አሳየ። መርማሪዎቹ በስልታዊ መንገድ ከድረገጽ ባገኙት ማስረጃ መሰረት የቤተሰቡን የዘር ሐረግ ወይም ፋሚሊ ትሪ ማገጣጠም ጀመሩ። በዚህ ሂደት ውስጥ በመቶዎች የሚቆጠሩ ስሞችን፣ ትውልዶችን እና ግንኙነቶችን እያገናኙ ለወራት ያህል ጊዜ ወሰደባቸው። በመጨረሻም ፍንጩ ወደ አንድ ሰው መራቸው እና ያ ሰው ማንም ያላሰበው፣ ማንም ያልጠረጠረው ሰው ነበር። ጆሴፍ ጄምስ ዲአንጀሎ፣ የ72 ዓመት አዛውንት፣ የቀድሞ የፖሊስ መኮንን። በተራ ሰፈር ውስጥ ከቤተሰቡ ጋር በጸጥታ ይኖር ስለነበር ማንም አልጠረጠረው። መርማሪዎቹ ግን እርግጠኛ ለመሆን ቀጥተኛ ማስረጃ ያስፈልጋቸው ነበር። ስለዚህ የዲአንጀሎ የጣለውን ቆሻሻ ዕቃ ወስደው ዲኤንኤ መረመሩ። ውጤቱም 100% ተመሳሳይ ሆኖ ተገኘ። በኤፕሪል 2018
ፖሊስ የዲአንጀሎን በር አንኳኳ። ለ40 ዓመታት ያህል ያመለጠውን ገዳይ በገዛ ቤቱ ያለምንም ተቃውሞ በቁጥጥር ስር ዋለ። ጆሴፍ ዲአንጀሎ ፍርድ ቤት ቀርቦ የፈጸማቸውን ወንጀሎች ሁሉ አመነ። 13 የግድያ ክሶችንና ብዙ ያስገድዶ መድፈር ክሶችንም ጭምር አመነ። በሰኔ 2020 የዕድሜ ልክ እስራት ተፈርዶበት ያለምንም ይቅርታ ዕድል ፓሮል ወህኒ ቤት ገባ። የሚገርመው ነገር ዲአንጀሎ ራሱ ዲኤንኤ አልሰጠም። ያጠመደው የራሱ ደም ሳይሆን የገዛ የቤተሰቡ ደም ነበር። እናንተስ ስለዚህ ሰው ምን ታስባላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁ ላይክ ማድረጋችሁንና ለቀጣይ አስገራሚ እውነተኛ የወንጀል ታሪኮች ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ እስክንገናኝ ሰላም ሁኑ።